ታላቁ ቴዎዶሲዮስ ስልጣን ላይ ወጥቷል። በትልቁ ቆስጠንጢኖስ ዘመን መሰረት የተጣለለትን የኒቂያ ጉባኤ የክርስትና እምነት ለመላው የሮማ ግዛት ይፋዊና ብቸኛ ሃይማኖት አድርጎ አውጆታል። ዛሬ የምንመለከተው ወደ አራተኛው ክፍለ ዘመን ሻገር ብለን ነው። ታሪክ ማለት አንድ ሲስተም ሲፈርስ ሌላኛው ተክቶት የሚነሳበት፣ የቀድሞ ተበዳይ የኋለኛው አጥቂ የሚሆንበት ፍጹም የማይገመት የአዙሪት ጉዞ ነው። ንጉሱ እንዲህ ሲል ትዕዛዝን አወጣ። ከዚህ በኋላ የአረማውያን መቅደሶች እንዲዘጉ፣ ለጣዖት የሰዋ ለአማልክት ያጨሰ ሰው በሞት እንዲቀጣ። እስቲ ያስቡት። በዲዮቅልጥያኖስ ዘመን በአረማውያን የጭቆና ሰለባ የነበሩ፣ በአንበሶች የተበሉ፣ በእሳት የተቃጠሉ ክርስቲያኖች አሁን በቴዎዶሲዮስ ዘመን እነሱ ራሳቸው አጥቂዎች ሆኑ ቢነሱስ? መነኮሳት፣ ቀሳውስትና ዲያቆናት ከየበዓታቸውና ከየገዳማቸው እያገገሙ ወጡ። እጃቸው ላይ የነበረው መቁጠሪያና መስቀል በአንድ ጀንበር በዶማና በመዶሻ ተተካ። ለዘመናት የሮማና የግሪክ ስልጣኔ ምልክት የነበሩት የእነዚዎስ እጅግ ውብ ሐውልቶች በቁጣ ያፈራረሱት፣ በእሳት ያቃጥሉት ጀመር። ይህ መንፈሳዊና ማህበራዊ ግብግብ የዓለም የእውቀት ማዕከል ወደ ነበረችው ወደ እስክንድሪያ በተሻገረ ጊዜ ደግሞ ነገሩ ይበልጥ ማዕበል ሆነ። በእስክንድሪያ የነበሩት ሊቃነ ጳጳሳት ከሀገረ ገዢዎችና ከጦር መሪዎች ጋር ጥብቅ ትስስር ፈጠሩ። ዓላማቸው አንድ ነበር። የነፍታህን፣ የነአሞንን፣ የነሰራፒስን ጥንታዊ አምልኮ ከምድረ ገጽ ማጥፋት። ሁኔታው ወደ አስፈሪ ደም መፋሰስ ተቀየረ። በተለይም ከአባ ቴዎፍሎስ ዘመነ ጵጵስና ጀምሮ ጦርነቱ እጅግ ከረረ። አረማውያን ግን በቀላሉ እጃቸውን አልሰጡም። በሰራፒስ ታላቅ መቅደስ ውስጥ ያለው አየር በዕጣንና በሻማ ጭስ ታውቋል። ከውጭ የመቅደሱን ቅጥር የሚሰብሩት የክርስቲያኖችና የንጉሥ ወታደሮች የእልልታ ጩኸት፣ የከባድ መዶሻ ድምፅ ግንቦቹን እንዴት እያደረገ እንደሆን ያናውጠዋል። የሰዎች ደም በእብነ በረድ ወለል ላይ ሲፈስ ይሸታል። በዚህ ማዕበል መሃል የአረማውያን መሪና ታላቁ ፈላስፋ ኦሎምፒደስ በደም የተጨማለቀ ሰይፉን ይዞ ከታላቁ የሰራፒስ ሐውልት ስር ቆሟል። ይህ መቅደስ ለሱ ተራያ የድንጋይ ሕንፃ አልነበረም። የሕይወቱ ሙሉ ጥናት፣ የነፍሱ መጠጊያና የኖረበት የእውቀት ዓለም ማዕከል ነበረ። መቅደሱ ከፈረሰ የእሱም ህልውና አብሮ እንደሚያከትም ያውቀዋል። ኦሎምፒያዶስ የመጨረሻውን የጦርነት ትንፋሽ እየተነፈሰ ወደ ሐውልቱ ቀና ብሎ ተመለከተና ቀድሞ በደማችን የገነባነውን እምነት ዛሬ በደማችን ልናፈርሰው አንችልም ሲል በቁጭት አምጠመጠመ። ለቀናት መሽገው ቢዋጉም በመንግስት ኃይል የተደገፈውን አዲሱን ሲስተም መቋቋም ግን አልቻሉም። ቅጥሩ ተሰበረ። የሰዎች ማዕበል ወደ መቅደሱ ሰገነት ፈሰሰ። በአንድ ቀን ብቻ ወደ 40,000 የሚጠጉ ጥንታዊ ሐውልቶች ተሰባብረው ወደ ዱቄትነት ተቀየሩ። ነገር ግን በቀሉ በዚህ ላይ አላበቃም። ከአማልክት ሐውልቶች መሰባበር በባሰ የታሪክን ልብ የሰበረው ትዕዛዝ ከአባ ቴዎፍሎስ ወጣ። በግብፅ፣ በግሪክና በሮማውያን ቋንቋዎች የተጻፉ የሰው ልጅን የሺህ ዓመታት የምርምር የፍልስፍናና የሥነ ከዋክብትን ምስጢር የያዙትን እጅግ ውድ የሆኑ ጥንታዊ መጻሕፍት የታላቁን የእስክንድሪያ ቤተ መቅደስ በእሳት አቃጠሉት። ሰማዩ በጥንታውያን ገጾች አመድ ተሸፈነ። ይህ ድርጊት ዛሬም ድረስ በታሪክ ተመራማሪዎች ዘንድ እንደ ትልቅ የሰው ልጅ ኪሳራና ዘላለማዊ ሐዘን ይነሳል። ነገር ግን ይህ ድርጊት በኃይልና በሰይፍ ብቻ የቆመ እንዳይመስላችሁ። በህዝቡ ስነ ልቦና ውስጥ ሌላ ስውር ውህደት ተፈጠረ። ህዝቡ የለመደው የቀድሞ ባህል፣ ማህበራዊ ክብረ ባህል፣ ደስታ በአንዴ መተው አልቻለም። አንዳንዶቹ ስደትን ፈርተው በጥምቀት ክርስቲያን ቢሆኑም
የጥንቱ የአሞንና የሰራፒስ በዓል ሲመጣ ግን ልባቸው ፈቀደ፣ ልባቸው ሻፈደ። ካባውን ቀይረው በዓሉን ማክበር ቀጠሉ። ቀድሞ ግሪኮች አሞን ማለት ዜዎስ ነው እንዳሉት ሁሉ አዲሶቹ ክርስቲያኖችም አሮጌውንና አዲሱን ስርዓት በማዳቀል አዲስ መዋቅር ፈጠሩ። አሞን ማለት ክርስቶስ ነው ወደ ማለት አዘነበሉ። ይህ ነው እንግዲህ ታሪክ። አንዱ ስርዓት ሌላውን ሲውጠው፣ የተዋጠው ደግሞ በውስጥ ታዋቂነት በአዲስ መዋቅር ብቅ ሲል የታሪክ አዙሪትን ደግመን ደጋግመን እናያለን። ታዲያ የእስክንድሪያ ታላቅ መቅደስ መፍረስና የሺህ ዓመታት ዕውቀት በሰከንዶች ውስጥ መጋየት በስተጀርባ የነበረው እውነተኛ የፖለቲካ ሴራ ምን ነበር? በታሪክ የተደበቁት እነዚያ ምስጢራዊ ደብዳቤዎችስ አሁን የት ይገኛሉ? ቸር ሰንብቱ።